ጀምሮ ነው። እንዴት ነው እናትሽን የምገላቸው? በጣም ነው የሚከብደው። አሁን ካለህበት ችግር እችን አንድ አሙስ የቀራት ዋንኪ አሮጊት መግደል የትኛው ነው የሚቀለው? እሱማ ያሉበት ይከብዳል። አንቺ ባትኖሪ እኮ የለውም ነበር። ስለዚህ እችን አንድ አሮጊት ገላሃት እኔ እናንተ ሀብታም ሆነን ተንደላቀን እንድንኖር አልፈልግም። ኧረ እንዴት አልፈልግም? እፈልጋለሁ እንጂ። እምትፈልግ ከሆነ እምልህን በጥንቃቄ ስማ። ተደስታ አስደስተኝ። ግን እንዴት አድርጌ ነው የምገላችሁ? ከተያዝኩ አለቀልኝ። በቃ እስር ቤት መበስበሴ ነው። እንዴት አድርገህ እንደምትገላት በጥንቃቄ ስማኝ። እንዴት ትጠራጠሪያለሽ? ይሄንን እኔ እኮ አልጠራጠርም። አንድ ወለድሽኝም በፍቅር እንዳሳደግሽኝ ማቃል። እሱን ደግሞ አንቺም ታውቂያለሽ። እና ታዲያ ስለ ሀናን ምን አይነት ጥያቄ ፈጠረብሽ? እማዬ ከድሮ ጀምሮ እኮ አንቺም ለእሷ ያለሽ ነገር እሷም ላንቺ ያለሽ ነገር ምንም እኮ የእናትና የልጅ አይመስልም። ሊመስልሽ ይችላል፣ ግን እሷ ከአባቷ ጋር የጠበቀ ግንኙነት ስለነበራት ነው። ሌላ ምንም እናቴ መሆኗን አላመንኩበትም። ከኔ ይልቅ ለቤዛና ለዮናታን ያላት እንክብካቤ ልዩ ነው። እንደገና እኛ ቤት ለሚመጣ የኔ ቢጤ ክብር አላት ከኔ ይልቅ። አባቴ ከሞተ በኋላ ማንም አናገረኝ። የሚረዳኝም የሚረዳኝም የለም። አንቺ ስትመረቂ የምነግርሽ ነገር አለ እያለኝ ነበር። እና ምንም የነገሩሽ ነገር የለም? አባቴ ብዙ እቅዶች ነበሩት። ድንገት ሳይታመም ምንም ሳይሆን አረፈ። እኔም ትምህርቴን አቋረጥኩኝ። ድንገት በሰዓታት ዘመን ከሆነ የሞቱት የንዛዜ እንዴት ሊናዘዙ ቻሉ ልትለኝ ነው? ገብቶኛል። አዎ ድንገት ከሆነ ብዬ እኮ ነው። አባቴ እንደሚሞት ታውቁት ነበር። ጓደኞቹንና የነፍስ አባቱን ጠርቶ ቁጭ ብሎ ተናዟል። በደንብ ታውቁታል። እናትሽ አልተናዘዙም ነው ያሉሽ? እስከዛሬ ደጋግሜ ጠይቄያታለሁ፣ ግን ውሸት ነው ብላ ካደችኝ። ምንም የነዛዜ ወረቀት የለም ነው የምትለው። ቢያንስ ያንዳችልሽ አንቺንም ትጠላሻለች፣ አንቺም እሷን ትጠያታለሽ። አንድ ቀን ተስማምታችሁ አታውቁም። ይኸውልሽ ልጄ፣ እኔ በፍጹም እሷን አልጠላትም። እሷ ግን በጣም ትጠላኛለች። ምክንያቷን ደግሞ ደጋግሜ ጠይቄያታለሁ። ምክንያቷማ ቤዛንና ዮናታንን በጣም ትወጃቸዋለሽ፣ ትንሰፈሰፊላቸዋለሽ። እኔን ግን እንደ ልጅሽ ሳይሆን አልነግርህም። ለምን አልነግሪኝም? እኔ እኮ ልረዳሽ አስቤ ነው። የሰዎቹን ለኔ ተውልኝ፣ አይመለከትም።
ይቅርታ ሃኒ፣ የረዳሁሽ መስሎኝ እኮ ነው። ልትረዳኝ ከሆነ እውነት የምታዝንልኝ ከሆነ ምልህን አድርግ። እሺ አደርገዋለሁ። ንገሪኝ። ቅድም እንደነገርኩ ነው ባል የሆነ ገብተህ ምትረዳት መስለ እምነቷን ካገኘ በኋላ እችን አሮጊት መርዘህ እንድትገላት የምፈልገው። እንደሱ ያስኬዳል። ቀስ በቀስ ጊዜ ካለን አደርገዋለሁ። ተጠንቅቀህ ስማኝ። ከዚህ በኋላ የምሰጥ ቀን 15 ቀን ብቻ ነው። እሺ በቂ ነው። ከዛ በፊት ከህግሽ እንደማልወጣ ቃል ገባለሁ። ይኸውልህ እኔ ካሰመርኩልህ ውጭ አንድ እርምጃ ብትሄድ እርምጃ የከፋ ይሆናል። ኧረ በጭራሽ አልወጣም። እንደውም አሳክቼ አስደስትሻለሁ። ከዛ በኋላማ ቤዛንና ዮናታን ጨረቃ ላይ ጥለናቸው ያለውን ንብረትም ሆነ ሆቴሉን እንዳንሸጠን ከፈለግን ሌላ ቦታ እንኖራለን፣ ከፈለግን እንደፈለግን